ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የዩኒቨርሲቲ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 4 the theory of production and cost የሚለውን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። ኦኬ፣ ወደ ዛሬው ትምህርት እንለፍ። theory of production and cost። ይሄ ቻፕተር ያው ግልጽ ነው፣ ከስሙም እንደምትረዱት ምርት አለ፣ ወጪ አለ። ስለ ምርት ነው የምናወራው ማለት ነው። ስለ ምርት። ከዛ አንድ ምርት ለማምረት ደግሞ ምን አለ በጎን? ኮስት አለ፣ ወጪ አለ። ስለዚህ ፕሮዳክሽን እና ኮስትን የምናይ ይሆናል ማለት ነው። ኦኬ in this chapter has two major section። ይሄ ቻፕተር ሁለት ሜጀር ሴክሽኖች አሉት። የመጀመሪያው ፓርት ፕሮዳክሽን ነው። ሁለተኛው ፓርት ደግሞ ምንድነው? ኮስት ነው። ኦኬ ዘይም በመጀመሪያው ፓርት ምን እናያለን? ፕሮዳክሽንን እናያለን። ፕሮዳክሽን ፋንክሽን እናያለን። ፕሮዳክሽን ምንድን ነው? ፕሮዳክሽን ፋንክሽን ሁለቱ ይለያያሉ፣ ለይተን ማየት አለብን። ክላሲፊኬሽን ኦፍ ኢንፑት የግብአቶች ክላሲፊኬሽንን መለየት ይኖርብናል። ኤሴንሻል ፊውቸርስ ኦፍ ሾርት ራን ፕሮዳክሽን ፋንክሽን ሾርት ራን የምንለው የፕሮዳክሽን ሂደትስ ፊውቸሩ ምን ይመስላል የሚለውንም በዚህ ቻፕተር ነው የምናየው። ስቴጅስ ኦፍ ሾርት ራን ፕሮዳክሽን በሾርት ራን ፕሮዳክሽን ስቴጆች አሉት። 3 አይነት ስቴጆች አሉ። እነሱን ስቴጆችም እናያለን። ሰከንድ ፓርት ሜንሊ ዲልስ ዊዝ ዘ ዲፈረንስ ቢትዊን ኢኮኖሚክ ኮስት ኤንድ አካውንቲንግ ኮስት። አሁን ሰከንድ ፓርት ምንድነው ብያቸዋለሁ? ስለ ኮስት ነው ብለናል። ስለዚህ ኢኮኖሚክ ኮስት እና አካውንቲንግ ኮስት ምንድን ናቸው የሚለውንም ለይተን ማወቅ ይኖርብናል። ዜን መጨረሻ ላይ the characteristics of short run cost function, the relationship between short run production function and short run cost function። ለዚህ በሾርት ራን በዚህ እንግዲህ ይሄ እንትን ስለሆነ ምንድነው ይሄ ፍሬሽማን ኢኮኖሚክስ ስለሆነ ሾርት ራን ብቻ ነው የያዘው፣ ሎንግ ራን የለውም። እና ሾርት ራን የሚለው ሾርት ራን ብቻ ስለሆነ ነው። ሎንግ ራን በፍሬሽማን እንትን ላይ የለም። ምናልባት ኢኮኖሚክስ የምትገቡ ከሆነ ስለ ሎንግ ራን እና ሾርት ራን በደንብ ወደፊት የምታዩት ይሆናል ማለት ነው። ሶ በሾርት ራን ጊዜ ያለውን የምርት ሂደት እናያለን። በሾርት ራን ጊዜ ወጪ ፋንክሽኖችን የምናይ ይሆናል፣ ሪሌሽንሽፓቸውን የምናይ ይሆናል ማለት ነው። ይህን ይመስላል አጠቃላይ ቻፕተሩ። ኦኬ ወደ ሜን ኦብጀክቲቭ ስንሄድ ይህንን ቻፕተር ካየን በኋላ ምን አይነት ጥያቄዎችን መመለስ ይኖርብናል? ምን አይነት ሀሳብ ልናውቅ ተፈልጎ ነው ይሄ ቻፕተር እዚህ ኮርስ ላይ የተቀመጠው የሚለውን የሚነግረን ኦብጀክቲቭ ነው ማለት ነው። ስለዚህ የመጀመሪያው ዲፋይን ፕሮዳክሽን ኤንድ ፕሮዳክሽን ፋንክሽን ነው። ፕሮዳክሽን እና ፕሮዳክሽን ፋንክሽንን ዲፋይን ማድረግ ነው። ሁለተኛው ደግሞ ዲፈረንሺየት ቢትዊን ፊክስድ ኤንድ ቫሪያብል ኢንፑት። ሁለት ኢንፑቶች አሉ፣ ቫሪያብል እና ፊክስድ ኢንፑት። እነዚህ ሁለት ኢንፑቶችን ልዩነታቸውን ማወቅ። ሶስተኛ ዲስክራይብ ዘ ሾርት ራን ቶታል ፕሮዳክት አቨሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት። በሾርት ራን ጊዜ ቶታል ፕሮዳክትን፣ አቨሬጅ ፕሮዳክትን፣ ማርጂናል ፕሮዳክትን ዲስክራይብ ማድረግ። ኮምፔር ኤንድ ኮንትራስት 3 ስቴጅ ኦፍ ፕሮዳክሽን ኢን ዘ ሾርት ራን። 3 ስቴጆች እንዳሉ ነግሬያችኋለሁ። እነዚህን 3 ስቴጆች ደግሞ ማወዳደር፣ ኮንትራስት ማድረግ መቻል። ኤክስፕሌን ዘ ዲፈረንስ ቢትዊን አካውንቲንግ ኮስት ኤንድ ኢኮኖሚክ ኮስት። አካውንቲንግ ኮስት እና ኢኮኖሚክ ኮስትን ዲፈረንሳቸውን ኤክስፕሌን ማድረግ። ዲስክራይብ ቶታል ኮስት አቨሬጅ ኮስት እና ማርጂናል ኮስት ፋንክሽንም እንደዚሁ እዚህ ጋር ምን ብለናል? ቶታል ፕሮዳክት፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት ብለናል። እዚህ ጋር ደግሞ አሁንም ቶታል ኮስት፣ አቨሬጅ ኮስት፣ ማርጂናል ኮስት እንላለን። ምክንያቱም ከእያንዳንዱ ፕሮዳክት ከእያንዳንዱ ምርት ጀርባ ምን አለ? ወጪ አለ። ስለዚህ ቶታል ፕሮዳክት ስንል ቶታል ኮስት አብሮ ይኖራል። አቨሬጅ ፕሮዳክት ስንል አቨሬጅ ኮስት ይኖራል። ማርጂናል ፕሮዳክት ስንል ማርጂናል ኮስት ይኖራል ማለት ነው። መጨረሻ ላይ ኤክስፕሌን ዘ ሪሌሽንሺፕ ቢትዊን ሾርት ራን ፕሮዳክሽን ፋንክሽን ኤንድ ሾርት ራን ኮስት ፋንክሽን፣ ሪሌሽንሺፓቸው ነው። በአጠቃላይ በሾርት ራን ፕሮዳክሽን ምን ይመስላል፣ ኮስት ምን ይመስላል የሚለውን የምናይ ይሆናል ማለት ነው። ኦኬ ቲዎሪ ኦፍ ፕሮዳክሽን ከሚለው እንጀምራለን። ኢን ዘ ሾርት ራን፣ በአጭር ጊዜ የምርት ሂደት ውስጥ ፕሮዳክሽን ምንድን ነው ወደሚለው እንምጣ። ሮ ማቴሪያልስ ይልድ ለስ ሳቲስፋክሽን ቱ ዘ ኮንሱመር ባይ ደምሰልፍ። እንግዲህ ሮ ማቴሪያሎች ወይም ግብአቶች ራሳቸውን ችለው የሰው ልጅ ሙሉ ሳቲስፋይድ ሊያደርጉት አልቻሉም። ለስ ሳቲስፋይድ ናቸው። ስለዚህ ኢን ኦርደር ቱ ጌት ቤተር ዩቲሊቲ ፍሮም ሮ ማቴሪያል፣ ስለዚህ የተሻለ ዩቲሊቲን ለማግኘት ከነዚህ ሮ ማቴሪያሎች እነዚህ ሮ ማቴሪያሎች ግብአቶች ወደ ምን መቀየር አለባቸው? ዘይ መስት ቢ ትራንስፎርምድ ኢንቱ አውትፑት፣ ወደ ምርት መቀየር አለባቸው ማለት ነው። however transforming raw materials into outputs
ሮ ማቴሪያልን ወደ አውትፑት ትራንስፎርም ስናደርግ ወይም ስንቀይር ምን ነገሮች ያስፈልጋሉ? ሌሎች ኢንፑቶችም ያስፈልጋሉ። ለምሳሌ መሬት ሊሆን ይችላል፣ ላበር፣ የሰው ጉልበት፣ ካፒታል ያስፈልጋል። ኢንተርፕረነር ኤቢሊቲ፣ የስራ ፈጣሪነት ችሎታ ያስፈልጋል። ሶ ይህንን ካየን ፕሮዳክሽን ምንድን ነው ወደሚለው እናምራለን። ፕሮዳክሽን ምንድን ነው? ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኢንፑት ኢንቱ አውትፑት። ፕሮዳክሽን ማለት ፕሮሰስ ነው። ምን ግብአቶችን ወደ ምርት መቀየር ነው። ያ ሂደት ምን እንለዋለን? ፕሮዳክሽን እንለዋለን። አንድን ግብአት ወደ አውትፑት የምንቀይርበት ሂደት ፕሮዳክሽን እንለዋለን። ኢት ካን ኦልሶ ዲፋይን አስ አክት ኦፍ ክሬቲንግ ቫሊዩ ኦር ዩቲሊቲ፣ ወይም የሆነን ምን ማድረግ ነው? ቫሊዩን ክሬት ማድረግ ነው፣ ወይም ዩቲሊቲን ክሬት ማድረግ ልንለው እንችላለን። the end of product of production process are output። የማምረት ሂደቱ የመጨረሻው ፕሮዳክት ምን ይባላል? አውትፑት እንለዋለን። which could be tangible goods or intangible or services። ስለዚህ ታንጀብል ሊሆን ይችላል፣ የሚታይ የሚዳሰስ እቃ ልናመርት እንችላለን፣ ወይም ኢንታንጀብል ሊሆን ይችላል፣ የማናየው የማንዳስሰው የሆነውን አገልግሎት ልናመርት እንችላለን ማለት ነው። ዜን ፕሮዳክሽንን ካየን ደግሞ ፕሮዳክሽን ፋንክሽን ምንድን ነው ወደሚለው እናምራ። ፕሮዳክሽን ፋንክሽን ስንል ፕሮዳክሽን ፋንክሽን ኢዝ ቴክኒካል ሪሌሽንሽፕ ቢትዊን ኢንፑትስ ኤንድ አውትፑትስ። ፕሮዳክሽን ፋንክሽን ቴክኒካል የሆነ ሪሌሽንሽፕ ግንኙነት ነው። አሁን ትራንስፎርሚንግ ወይም ፕሮሰስ ሳይሆን ፕሮዳክሽን ፋንክሽን ምንድን ነው? የኢንፑትና የአውትፑት ሪሌሽንሽፕ ቴክኒካል የሆነ ሪሌሽንሽፓቸውን ነው የሚያሳየን ማለት ነው። ምን ያህል ኢንፑት ተጠቅመን ምን ያህል አውትፑት የሚለው ሪሌሽንሽፕ የሚያሳይ ነው ማለት ነው። ኢት ሾውስ the maximum output that can be produced with fixed amount of input and existing technology። ስለዚህ ምንድነው የሚያሳየን? ማክሲመም የሆነ አውትፑት ነው፣ ወይም ከፍተኛ የሆነን አውትፑት ያመረትነውን ያሳየናል። ምን ተጠቅመን? ፊክስድ አማውንት የሆነ ኢንፑት የሚታወቅ የሆነ ወይም ሊሚትድ የሆነ ግብአትን ተጠቅመን ያመረትነውን አውትፑት ባለን ቴክኖሎጂ ያመረትነውን አውትፑት ይሄንን ሪሌሽንሽፓቸው ፕሮዳክሽን ፋንክሽን እንለዋለን። ሶ ፕሮዳክሽን ፋንክሽን ሜይ ቴክ ኤ ፎርም ኦፍ አልጀብሪክ ኢኩዌሽን፣ ቴብል፣ ግራፍ። እንግዲህ ይህን ፕሮዳክሽን ፋንክሽንን በምን ልንገልጸው እንችላለን? በአልጀብሪክ ኢኩዌሽን ልናስቀምጠው እንችላለን። በቴብል ኢንፑትና አውትፑት ሪሌሽንሽፓቸውን ማስቀመጥ ነው። በግራፍም ልናስቀምጠው እንችላለን ማለት ነው። ሶ ጀነራል ኢኩዌሽኑን ስናስቀምጥ ምን እንላለን? ኪው ኢኩቫለንት ቱ ኤፍ ኦፍ ኤክስ ዋን ኤክስ ቱ አፕ ቱ ኤክስ ኤን ድረስ። ኪው ምንድነች? እዚህ ጋር አውትፑት ነች። አውትፑት ኪው አውትፑት ነች። ዴን ኢኩቫለንት ቱ ካልን በኋላ ኤፍ ኦፍ ስንል ምንድን ነው? በውስጡ ያሉት ኤክስ ዋን ኤክስ ቱ ኤክስ ስሪ እስከ ኤን ኤክስ ድረስ ምንድን ናቸው? ኢንፑቶች ናቸው ወይም ግብአቶች ናቸው ማለት ነው። ስለዚህ ኪውን የምናገኘው ኤፍ ኦፍ ኢንፑት ውስጥ ነው ማለት ነው። ሶ ይህንን ካየን ወደ ግብአቶች እናምራ። ኢንፑት ማለት ምን ማለት ነው? ኢንፑት አር ኮመንሊ ክላሲፋይድ ፊክስድ ኢንፑት ኤንድ ቫሪያብል ኢንፑት። ኢንፑትን ፊክስድ ኢንፑት እና ቫሪያብል ኢንፑት ብለን እንከፋፍላቸዋል። ፊክስድ ኢንፑት ማለት ልንቀያየረው የማንችለው ግብአት ነው። ፊክስድ የሆነ ተመሳሳይ ኮንስታንት ዓመትን ሙሉ በምርት ሂደት ውስጥ የማይቀየር የሆነ ግብአቶች አሉ። እነዛ ግብአቶች ፊክስድ ኢንፑት ይባላሉ። ቫሪያብል ኢንፑት ስንል ደግሞ ልንቀያየረው የምንችለው ነው። አንዴ ከፍ አንዴ ዝቅ እያደረግን፣ አንዴ ብዙ እንጠቀማለን፣ አንዴ የተወሰነ እንጠቀማለን። እየቀነሰን እየጨመረን የምንጠቀመው ኢንፑት ደግሞ ቫሪያብል ተቀያያሪ የሆነ ኢንፑት ነው ማለት ነው። ቫሪያብል ኢንፑት የምንለው ፊክስድ ኢንፑት አር those input whose quantity cannot readily changed when the market condition indicate that the immediate adjustment in output required። አሁን ፊክስድ ኢንፑቶች ምንድን ናቸው? cannot be readily changed ናቸው። ባለው አሁን በማርኬቱ ሲቹዌሽን ላይ ቼንጅ ሊሆኑ የማይችሉ ናቸው ይላል። አሁን ኢሚዲየትሊ የሆነ አውትፑት ሪኳየርድ ቢያደርግ ማርኬቱ ፊክስድ ኢንፑትን መቼም ልንነቀንቀው አንችልም፣ በዛ ሲቹዌሽን ላይ ማለት ነው። ስለዚህ በዛ ሲቹዌሽን ልንቀይራቸው የማንችለው ኢንፑቶች ፊክስድ ኢንፑት ይባላሉ። ምንም ያህል ማርኬቱ ብዙ አውትፑት ቢፈልግም፣ ስለዚህ ሌላ ወይ ተጠቅመን እኛ የምናመርተውን ሂደት መጨመር አለብን እንጂ ፊክስድ ኢንፑት መቼም በዛች
ጠባብ ጊዜ ሾርት ራን ነው ብለናል። በዛች በሾርት ራን ታይም ልንቀይረው አንችልም ይሄንን ኢንፑት። ስለዚህ ያንን ልንቀይረው የማንችለው ኢንፑት ፊክስድ ኢንፑት እንለዋለን። ኦኬ ኢንፋክት ኖ ኢንፑት ኢዝ ኢቨር አብሶሉትሊ ፊክስድ። ስለዚህ እንደ እውነታው ስንመጣ ግብአቶች እስከ መጨረሻው ፊክስድ ሊሆኑ አይችሉም። ፊክስድ ሆኖ አይቀሩም። ሜቢ ፊክስድ ዲዩሪንግ ኢሚዲየት ሪኳየርመንት። ስለዚህ ኢሚዲየትሊ ነው፣ በአፋጣኝ ግን ልንቀይራቸው የማንችላቸውን ነው ኢንፑቶች ፊክስድ ያልነው እንጂ እስከ መጨረሻው ፊክስድ ሆኖ የሚቀር ኢንፑት የለም ማለት ነው። ኦኬ ፎር ኤግዛምፕል ኢፍ the demand for beer rises suddenly in the week፣ አሁን የቢራ ዲማንድ በሳምንት ቢጨምር፣ ድንገት ቢጨምር the brewery factories cannot plant additional machinery overnight። ስለዚህ የቢራ ፋብሪካ በአንድ ምሽት በአንድ ጀንበር የተጨማሪ የሆነ ፋብሪካ መትከል አይችልም። ማሽነሪ አመቶ መግጠም አይችልም። ስለዚህ ይህንን ካልቻለ ደግሞ ማሽነሪ ምን ሆነ ማለት ነው? ፊክስድ ኢንፑት ሆነ ማለት ነው። ሪስፖንድ ቱ ዘ ኢንክሪዝ ዲማንድ። ስለዚህ ከዲማንድ መጨመር ጋር ተያይዞ ምላሽ ለመስጠት ማሽነሪዎችን ባንዴ መቀያየር አይችልም። ከዛ ውጭ ሌሎች ነገሮችን መቀያየር ይችላል ማለት ነው። እነዛም ቫሪያብል ኢንፑቶች ናቸው። ስለዚህ ፊክስድ ኢንፑቶች ቢልዲንጎች፣ ላንድ፣ ማሽነሪ እነዚህ ፊክስድ ኢንፑት ናቸው። በአንድ ጀንበር፣ በአንድ ቀን፣ በአንድ ሌሊት ልንቀያይራቸው ገና ማርኬቱ ዲማንድ ፈለገ ብለን በአንዴው ልንቀይረው የማንችለው ግብአት ኢንፑት ዳት ኢዝ ፊክስድ ኢንፑት እንላለን። ሌላኛው ቫሪያብል ኢንፑት ነው። ቫሪያብል ስሙ ምን ይለናል? የሚቀያየር የሆኑ ኢንፑቶች ናቸው። ቫሪያብል ኢንፑት ማለት are those inputs whose quantity can be altered almost instantaneously in response to desired change in output። ስለዚህ ቫሪያብል ኢንፑቶች ለአውትፑት ቼንጅ ወይም ለኳንቲቲ ዲማንድ ቼንጅ ቤስት ምላሽ የሚሰጡ ናቸው ማለት ነው። ስለዚህ ማርኬቱ ዲማንድ ኢንክሪዝ ካደረገ አውትፑታችንን ኢንክሪዝ ማድረጊያ ወይ ቫሪያብል ኢንፑታችንን ኢንክሪዝ ማድረግ ነው ማለት ነው። ስለዚህ ቫሪያብል ኢንፑታችንን እየቀያየርን አውትፑትን ወይም የምናመርተውን ምርት መቀነስ መጨመር እንችላለን ማለት ነው በሾርት ራም ፔሪድ። ሶ that is a quantity can be easily be diminished when the market demand for the product decrease። አሁን የነዚህ ቫሪያብል ኢንፑት በቀላሉ መቀነስ እንችላለን። ምን ከሆነ የማርኬት ዲማንዱ ፕሮዳክትን ዲክሪዝ ካደረገ፣ የማርኬት ገበያው የኛን እቃ ዲማንድ ወይም ፍላጎት ዲክሪዝ ካደረገ የምናመርተው ምርትም እንቀንሳለን። የምናመርተው ምርት ለመቀነስ ደግሞ ቫሪያብል ኢንፑት እንቀንሳለን ማለት ነው። ሶ በዛው ልክ ደግሞ ማርኬቱ ብዙ ዲማንድ ከፈለገ ቫሪያብል ኢንፑትም እንጨምራለን ማለት ነው። ለዛ ነው ቫይስ ቨርሳ የሚለን፣ በተቃራኒውም ትሩ ነው ማለት ነው። the best example of variable input is unskilled labor። ቤስት ኤግዛምፕል የሚሆነው ላበር ነው። unskilled labor ቤስት ኤግዛምፕል ሊሆን ይችላል። ወይም ይሄ የሰው ኃይል ወይም የሰው ጉልበት ያ ቤስት ኤግዛምፕል ነው ማለት ነው ለቫሪያብል ኢንፑት ልንቀያየራቸው የምንችላቸው ኢንፑቶች። ፊክስድ ደግሞ ልንቀያየራቸው የማንችላቸው ኢንፑቶች ፊክስድ ይላል። ሌላው ሀሳብሽን ሾርት ራን የሚለው ይሆናል። ሾርት ራን ምንድን ነው? ሾርት ራን በኢኮኖሚክስ ሾርት ራን ስንል ስንት ነው? 1 ዓመት 2 ዓመት? አጭር ጊዜ ስንል ምን ያህል ነው? 3 ወር 6 ወር? ምን ታስባላችሁ? ሾርት ራን ስንል ምን ማለታችን ነው? ጊዜ ሊሚት አለው ወይ? ይታወቃል ወይ? 1 ዓመት 2 ዓመት ወይንስ 2 ወር 3 ወር 6 ወር? ሶ ኢን ኢኮኖሚክስ ሾርት ራን ምን ማለት ነው? a period of time in which the quantity of at least one input is fixed። ሾርት ራን ማለት 1 ዓመት ወይ 2 ዓመት 3 ዓመት ወይም 3 ወር ምናምን ማለት አይደለም። የጊዜ ሊሚት የለውም። ሾርት ራን የሚያስብለው ለአንድ ካምፓኒ ሾርት ራን ነው የምንለው ምን ሲሆን ነው? the quantity at least one input is fixed። ቢያንስ አንድ ግብአቱ ለዛ ካምፓኒ አንድ ከሚጠቀመው ግብአት አንዱ ፊክስድ የሚሆንበት የታይም ፔሪድ
ሾርት ራን እንለዋለን ማለት ነው። ከዛ ውጭ ሁሉንም ግብአቶች መቀየር የሚችል ከሆነ ሎንግ ራን ነው ማለት ነው። ዜን ቢያንስ አንድ ኢንፑት ፊክስድ የሚሆንበት ፔሪድ ዳት ኢዝ ሾርት ራን እንላለን ማለት ነው። ኦኬ ምን ያህል ታይም ነው ስንል እንደየካምፓኒው ግዝፈትና እንደየካምፓኒው ትንሽነት ይለያያል የጊዜ ኢንተርቫሉ። ለምሳሌ የዳቦ ፋብሪካንና የዚህ የጨርቃጨርቅ ፋብሪካን በምናይበት ሰዓት ስለዚህ ሾርት ራን እና ሎንግ ራናቸው ይለያያል የሁለቱ ፋብሪካዎች። ሾርት ራን የሚባለው ምን ሲሆን ቢያንስ አንድ ኢንፑት ፊክስድ የሚሆንበት የጊዜ ፔሪድ ሾርት ራን። ስለዚህ የዳቦ ፋብሪካው ሁሉንም ለመቀያየር ምን ያህል ጊዜ ይወስድበታል? 6 ወር። ከ6 ወር ባልበለጠ ጊዜ ውስጥ ምናልባት ማሽነሪውንም ቢልዲንጉንም ሁሉንም መቀያየር ይችላል። ስለዚህ ከ6 ወር በኋላ ለዚህ የዳቦ ፋብሪካ ሎንግ ራን ነው ማለት ነው። ስለዚህ እስከ 6 ወር ሜቢ ሾርት ራን ይሆናል ማለት ነው። ወደ ጨርቃጨርቅ ፋብሪካው ስንመጣ ግን ሁሉንም ግብአቶች ለመቀየር ምናልባት 2 ዓመትም ማሽነሪዎችን ለመቀያየር 2 ዓመት ወይ 3 ዓመትም ሊወስድበት ይችላል። ስለዚህ ያውም ያን ሂደት ከወሰደበት እስከዛ የመጣበት ሂደት ሁሉንም ኢንፑቶች የሚቀይርበት የጊዜ ሂደት ሾርት ራኑ ነው ማለት ነው ለዛ ለጨርቃጨርቅ ፋብሪካው። ስለዚህ እንደየካምፓኒው ሾርት ራን የጊዜ ኢንተርቫሉ እንደየካምፓኒዎች ይለያያል ማለት ነው። ግን ዋናው የሚለየው ሾርት ራን እና ሎንግ ራን የሚለያቸው አንድ ኢንፑት ፊክስድ ነው። በሾርት ራን ስንል ቢያንስ አንድ ኢንፑት ፊክስድ ነው ማለት ነው። ሁሉንም መቀየር አንችልም። ሁሉንም የምንቀይር ከሆነ ሎንግ ራን ይሆናል። እንደ ፍሬሽማን ኢኮኖሚክስ ደግሞ ሾርት ራን ብቻ ነው ያለው፣ ሎንግ ራን የለም ማለት ነው። ኦኬ ኮንሲደር ኤ ፊርም ዛት ዩዝስ 2 ኢንፑትስ። ስለዚህ ይሄ ድርጅት 2 ኢንፑቶችን ይጠቀማል ማለት ነው በሾርት ራን ታይም ፔሪድ ኦፍ ፊክስድ ኢንፑት እና ላበር ወይ ቫሪያብል ኢንፑት። ስለዚህ ፊክስድ ኢንፑት እና ቫሪያብል ኢንፑት የሚባሉ ፊክስድ ኢንፑት ስንል ቤስት ኤግዛምፕል ካፒታልን ማንሳት እንችላለን። ቫሪያብል ኢንፑት ስንል ደግሞ ላበርን ማንሳት እንችላለን ማለት ነው። ሶ ፊክስድ ኢንፑት አንቀያይራቸውም። ማንቀያይራቸው ፊክስድ ከሆኑ ደግሞ አውትፑትን ለመቀያየር ምንድን ነው የሚያስፈልገን ማለት ነው? ላበር ነው ማለት ነው የሚያስፈልገን። አውትፑትን ኢንክሪዝ ለማድረግ ላበርን ነው ማለት ነው ኢንክሪዝ ወይም ዲክሪዝ ማድረግ ያለብን። ስለዚህ ፋንክሽናችንን ምን ብለን መጻፍ እንችላለን? ኪው ኢኩቫለንት ቱ ኪው ምንድን ነች? አውትፑት ነች። ኢኩቫለንት ቱ ኤፍ ኦፍ ኤል ኤፍ ኦፍ ላበር ብለን ማስቀመጥ እንችላለን ማለት ነው። ኦኬ ዘ ፕሮዳክሽን ፋንክሽን ሾው ዲፈረንት ሌቭል ኦፍ አውትፑት ዛት ዘ ፊርም ካን ፕሮዲውስድ ባይ ኢፊሽንት ዩቲላይዝ ዲፈረንት ዩኒት ኦፍ ላበር ኤንድ ፊክስድ ካፒታል። ስለዚህ ፕሮዳክሽን ፋንክሽን ምን ያሳየናል? የተለያየ የሆነ የአውትፑትን ሌቭል ያሳየናል ማለት ነው። ምን ያመረት ናቸው? ምንን ተጠቅመን? የተለያዩ የሆኑ ላበሮችን ተጠቅመን እንዲሁም ፊክስድ ካፒታልን ተጠቅመን ያመረት ናቸው ዲፈረንት ሌቭል ኦፍ አውትፑትን ያንን ፕሮዳክሽን ፋንክሽን የሚያሳየን ይሆናል ማለት ነው። ሶ ኢን ዘ አበቭ ሾርት ራን ፕሮዳክሽን ፋንክሽን ዘ ኳንቲቲ ኦፍ ካፒታል ኢዝ ፊክስድ። ስለዚህ ከላይ እንዳየነው ሾርት ራን ብለናል። በሾርት ራን ፕሮዳክሽን ፋንክሽን ደግሞ ምን ፊክስድ ነው ብለናል? ካፒታል ፊክስድ ነው ብለናል። ዞስ አውትፑት ካን ቼንጅ ኦንሊ ዌን ዘ አማውንት ኦፍ ላበር ቼንጅ። ስለዚህ አውትፑታችንን ወይም ምርታችንን ቼንጅ ለማድረግ ለመቀያየር ላበርን መቀያየር ብቻ በቂ ይሆናል ማለት ነው። ምክንያቱም ፊክስድ ኢንፑት መቀየር ስለማንችል። ኦኬ በቀጣይ ፓርት ቶታል ፕሮዳክት፣ አቬሬጅ ፕሮዳክት፣ ማርጂናል ፕሮዳክት ምን ናቸው የሚለውን አንድ በአንድ ይዤላችሁ እመጣለሁ።